አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? አማን ናቸው? ሰላማችሁ ባላችሁበት ይብዛልኝ። ሰላም ለሀገራችን፣ ሰላም ለመዳን ባጃጆች ተመኘው ኢንሻአላህ ማለት ነው። መተናል ማለት ነው። ዛሬም ይዘን የመጣ ነው ነገር አዲስ ነገር አለ ማለት ነው። እንግዲህ ሮቤል ተከሷል ማለት ነው። ሮቤልን ማያውቅ ሰው የለም ማለት ነው። ሮቤል ለምንድን ነው የተከሰሰው? በሩታ ቤት ተቀምጦ በአብርሃም ቤት ተቀምጦ እንግዲህ ለአብርሃም እንግዲህ ጠላት ገዝቶ እንዳመጣ ለሩታ እንግዲህ ባል ይሆናል ብሎ አንድ ሰው እንግዲህ ገዝቶ አምጥቶት ይሁን አይታወቅም። በራሱ እግር መጥቶ ይሁን አይታወቅም ማለት ነው። ግን ለሩታ የሚመቻት ሰው አመጣው ብሎ ነበር ጥሩምባ ሚነፋ የነበረው ማለት ነው። አሁን እንግዲህ ቤቱ የአብርሃምና የሩታ ቤት ነው ብለን እኛ የምንለው ማለት ነው። እንግዲህ በሱ ቤት እንግዲህ አብርሃም ልጅ ወልዶሃል፣ በሩታ የልጅ አባት ነው ማለት ነው። እንግዲህ ይህንን ነገር ለሩታ ሌላ ባል አምጥቶ በዛኛው ቤት ማኖሩ ሌላ እንግዲህ ችግር እንደሚፈጥር ነው የምናስበውም። እንግዲህ እኛ ስናስብ ማለት ነው። እንደውም በቃ ምን ልበላችሁ፣ እንደውም አብርሃም ማለት ነው የሆነ ትንሽ ችግር ባይኖርበት ኖሮ እስከ ዛሬ ይህን ልጅ ቀጥቂጦ ደሙን ነበር የሚጠጣው የነበረው ማለት ነው። አብርሃም ጥፋት ስላለበት ነው ይሄንን ነገር እስካሁን ዝም አለው ማለት ነው። እውነት ጥፋት ባይሰራ አንተም ጥፋት አጥፍተሃል በሩታ ባይባል ጥፋት ምንም ነገር ያላጠፋ ቢሆን ሩታ እንደዚህ ስታደርግ ማንም ዝም አይላትም ነበር ማለት ነው። ስለዚህ ጥፋት ሁለታቸውም ጋር ስላለ አንዳንድ ሰዎች ሩታንም ቢሳደቡ፣ አንዳንድ ሰዎች ደግሞ አብርሃምንም ቢሳደቡ ያው ሁሉንም እናያለን ማለት ነው። የሁሉም ነገር በጣም አስቸጋሪ ነው ማለት ነው። እንግዲህ ያለው ነገር በጣም ደስ አይልም። እንግዲህ ሮቤል በዛኛው ምክንያት ነው የተከሰሰው። በአብርሃም ቤት ሌላ ወንድ ለሩታ ማምጣቱ ነው ያስከሰሰው ማለት ነው። ተከሶም ደግሞ እሺ ብሎ ወረቀቱን አልተቀበለም ማለት ነው። ወረቀቱን ቀዶ ጥሎታል ማለት ነው። ለዚህ ነገር ደግሞ ነገ ደግሞ ተመላሽ ሊኖረው ይችላል። አብረን እናያለን ማለት ነው። አቤላ መቼም ነገር አይጠፋም። አቤላና ይሄ ሮቤል እኔ የሚገርመኝ ነገር ቢኖር ሁለቱም አንድ አይነት ናቸው ማለት ነው። አንድ ቀን ካፋቸው ጥሩ ንግግር አይወጣም ማለት ነው። እውነት ለመናገር ሁለቱም አንድ ናቸው። ሁለቱም ሲበዛ አንድ ናቸው ማለት ነው። እስቲ ጥሩ ነገር አስቡ፣ ጥሩ ነገር አምጡ፣ ጥሩ ነገር ስሩ። በወጣትነት እድማችሁ ዝም ብላችሁ እንደውም ከመጣላ ሰው ከመስደብ ከመደባደብ ወጥታችሁ እንደውም አንድ ቀን ያረጉት ይሄንን ዛሬ ጥሩ ነገር አደረጉ እንድንላችሁ ማለት ነው። ብዙ ሰው አቤላንም ሰድቦታል፣ ሮቤልም ብዙ ሰዎች ይሰድቡታል ማለት ነው። የሚያረጉት ነገር ሁለቱም ጥሩ አይደለም ማለት ነው እውነት ለመናገር። ስለዚህ እስቲ ጥሩ ነገር ሰርታችሁ እንያችሁ ለማለት ነው የመጣሁት ዛሬም ማለት ነው። ሰው ከተከሰሰ የክሱን ቦታ ቀርቦ ነው መልስ የሚሰጠው እንጂ ወረቀቱን ማግደድ አግባብ አይደለም ማለት ነው። እንግዲህ የውሸት ኪስ ከሆነ ደግሞ ወረቀቱ መግደድ ቀርቶ ክብሪቱን ቢለኮስበት ምንም የሚጎዳ ነገር የለም ማለት ነው። ስለዚህ እውነት የክስ ወረቀት ከሆነ የክስ ወረቀት ማግደድ ሌላ ችግር ውስጥ መግባት ማለት ነው። እንግዲህ መቋጫው ምን እንደሆነ ባናቅም የሩታና የአብርሽ ነገር እያሳስበናል ማለት ነው። ዛሬም ነገም አንድ ቦታ ደግሞ ሩታና አብርሽ ሲጨቃጨቁ አየው ማለት ነው። አንድ ቦታ ደግሞ ደስተኛ ሆኖ አብሮ አየሁ ማለት ነው። በቃ
ዛሬ 3 አይነት ነገር ነው ያየሁት ማለት ነው። ስለዚህ ባየሁት ነገር ደግሞ ካላወራው ራሴን ስለሚያማኝ እስቲ ላውራ ብዬ መጣሁ ማለት ነው። ግን ይሄ የአብርሃምና የሩታ ነገር መቼ ነው የሚቋጨው? መቼ ነው እንደውም ልጃቸው መቼ ነው በደስታ የሚያሳድጉት? ተው ግን ጥሩ ነገር ይዛችሁ እንድትመጡ ተስፋ አለኝ። ግን ዛሬም ሆነ ነገ አንድ እንዲሆኑ ነው ፍላጎታችን ማለት ነው። አንድ መሆን ካልፈለጉ አብርሃም የሚያናድደው ነገር በቤቱ ብቻ ሌላ ወንድ ስለመጣ ነው ያናድደው፣ ወላ ሩታ ምስቱን ስለሆነች ነው? ይህም አልገባኝ። ለሩታ ለምስትነቱ ቆርቆሮት ነው አብርሃም የናደደው፣ ወላ ሌላ ወንድ ቤቱ ላይ ስለመጣ ነው? ስለዚህ የቤቱ ከሆነ ይሄ ሰውዬ ትዳር ፈላጊ ነው። ቤትም መግዛት ባይችል ተከራይቶ ይወጣል ማለት ነው። ብቻ ለቤቱ ንዴት እንዳይሆን ነው ምፈራ። ባለፈው ብለዋል ከቤቱ ወጥተሽ የፈለግሽ ነገር መሆን ትችያለሽ ነበር ያለው አብርሃም። እንደዛ አልነበረም መልሱ ማለት ነው። እውነት ለመናገር እንደዛ አልነበረም። ሰው ተፋቶም ይጋባል፣ ተጣልቶም ይታረቃል። ስለዚህ እኔና ውሳ ብንፋታም እኔ ምስቴ ናት፣ ልጄ እናት ናት ማለት ያስኬደው ነበር። ጨርሻለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።